እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙ ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ዚያ የምትባል ጠንካራ ሰራተኛ እናያለን። በትርፍ ጊዜዋ ታማሚዎችን የመንከባከብ ስራ ትሰራለች። ለስራ ትልቅ የሀብታሞች ቤት እንደደረሰች ሉ የሚባል የባለቤቶቹን ልጅ ጋደም ብሎ ታገኘዋለች። ከዛ ዚያ እንደተለመደው ወደ ስራዋ በመግባት ጋውኗን ለብሳና ግልኮሷን ይዛ ወደ ሉ ትሄዳለች። አጠገቡ ደርሳ ልትነካው ስትሞክር ግን ሉ እንደ ጉድ ደንግጦ ከተኛበት ላይ ይነሳል። ዚያን አታስብ ፕሮፌሽናል ሰልጣኝ ነኝ ብላ ልታረጋጋው ብትሞክርም ሮጣ ያመልጣታል። በሌላ በኩል የሉ እናት ልጇ ካለበት አለርጂ እንደሚድን ተስፋ ታደርጋለች። ልጇን ከታመመ በኋላ ለአንዴም እንኳን ነቅታው አታውቅም ነበር። በዚህ መሃል ግን የሉ የግል ዶክተሩ ትመጣለች። የታማሚውን ችግር የማታውቀው ዚያ ደግሞ ናግድ የለህም ላግዝህ ነው እያለች እያሯሯጠችው ነው። ከዛ ሳያስበው ትወድቅበትና ትነካዋለች። በሚገርም ሁኔታ ግን ሰው ሲነካው የሚታመመው ሉ አለርጂው አልተነሳበትም ነበር። ወዲያው ደግሞ እናቱ ደንግጣ ስትይዘው መታመም ይጀምራል። ሉ ህመሙ የጀመረው ልጅ ሆኖ በገጠመው አደጋ ነበር። ዚያ በስልክ ማናጀሯን ስታዋራው በስህተት ሌላ ቤት መታ እንደሆነ ይገባታል። የሉ ዶክተር ለእናቱ ዚያ ስትነካው ምንም ስላልታመመ እሷን አናግራት ሉን ለመንከባከብ እንድትቀጥራት ትመክራታለች። እናቱም ሀሳቧን ወዳው ዚያንን ታናግራታለች። ከዛ ልጇን ከተንከባከበችላት እንደምትከፍላትና የየቀን ወጪዋንም ጭምር እንደምትሰጣት ትነግራታለች። በዛ ላይ ደግሞ ሁለቱም አንድ ትምህርት ቤት ነበር የሚማሩት። ሉ መጀመሪያም ቢልና እናቱ አስማምታቸው ርቀታቸውን የሚያሳይ ሰዓት ለሁለቱም ታደርግላቸዋለች። በቀጣይ ዚያ ሳላውቅ ላደረግኩት ነገር ይቅርታ፣ እሱ ግን በንቀት ስራ ከለቀቅሽ ይቅርታ አደርግልሻለሁ፣ ግን ለዛሬ እድል ሰጥሻለሁ፣ መጀመሪያ የቀኑ ስራሽን ሊያው። በቀጣይ ወጣቱ አለቃዋና ዚያ ወደ ትምህርት ቤታቸው ይሄዳሉ። ክላስ ውስጥ ግን ከሉ አጠገብ ማንም ሰው ተቀምጦ ስለማያውቅ ዚያንን አጠገቡ ተቀምጣ ሲያዩት ይገረማሉ። ቼን የተባለው ጓደኛዋ ከክላስ ይዟት ይወጣና ለምን እንደሆነ ስጠይቃት ለእናቱ የሕክምና ክፍያ ለመክፈል የትርፍ ጊዜ ስራ እየሰራች እንደሆነ ትነግረዋለች። እሱም ተጠንቀቂ፣ ሰው ሲነካው ይቀየራል ይላታል። አይ እንደሚወራው አይደለም፣ እሱ ጥሩ ሰው ነው። በማግስቱ ትምህርት ቤታቸው ውስጥ ዜን የምትባል ልጅ መታ ዚያንን ሰማሽ ሉ የኔ ነው ከእሱ እንድትርቂ ብላ አስፈራርታት ትሄዳለች። ከዛ ወደ ክላሷ ገብታ እሱን ዜን ግን ፍቅረኛ ናት እንዴ? እሱም ይናደዳል። ከዛ እንዲሰጣት ጠይቀው የነበረ ሰዓት ስለነበር እሱን ይዞ ቶሎ ብለሽ ሄደሽ ከካፌ ኬክ አምጪልኝ ብሎ ያዛታል። ውጭ ላይ እየጠበቃት እያለ ግን ዜንን ያገኛትና እኔና አንቺ የአንድ ክላስ ተማሪዎች ብቻ ነን፣ ዚያንን ማስቸገርሽን አቁሜ ብሏት ይሄዳል። ዚያ ደግሞ ኬኩን ገዝታለች። ስትመለስ ለጓደኛዋ እሱን የምትታገሰው ለእናቷ የሕክምና ውጪ ለመክፈል እንደሆነ ስትነግረው ይሰማታል። ከዛ መታ ያዘዛትን ኬክ ስትሰጠውና ኬክ ቤት ውስጥም ስላለው አለቃ በጣም ጥሩ ሰው እንደሆነ ስትነግረው የመብላት ፍላጎት ይጠፋና ለራሷ ሰጥቶት ይሄዳል። በማግስቱም ትምህርት ቤት ውስጥ ከጓደኛዋ ጋር ስለሱ ስታወራ ድንገት ይመጣባቸውና ከኋላዬ እያማሽኝ ስለሆነ የወሰድሽውን ሳትመልሺ ካልሆነ አባረርሻለሁ ይላትና ደንግጣ እየተከተለችው ለመመለስ ትሞክራለች። ቤት ከተመለሱ በኋላ ፈተና ስለደረሰ ብሎ ማት መጽሐፎችን ያሸክማታል። ጥሩ ውጤት ካላመጣሽ አብረሽኝ አትቀመጭም። ክፍሏ ገብታ ስታነባቸው ግን አልገባ ይላታል። ትተው ዲያሪዋ ላይ እንደው እሱም ጥሩ ውጤት ባላመጣ ብላ ትጽፋለች። እዛው እንዳለችም እንቅልፍ ይወስዳትና ጠዋት ትነቃለች። ወደ ትምህርት ቤት ሲሄዱ አሁንም በደንብ ስላልነቃች ከሉ ጋር ጠብቅ የተባለችውን ርቀት ረስታው ከኋላው ትወድቅበታለች። ሉልን የምትወደው ዚህ ደግሞ ስታያቸው ተናዳ ትጮህባትና አንድ ክፍል ውስጥ አስገብታት ቆልፋባት ጓደኛ እያቻኮለቻት እንሂድ ስትላት በሩን ሳትከፍትላት ወደ ፈተና ትሄዳለች። ሉ ደግሞ የመፈተኛ ክላስ ውስጥ ሲያጣት ተጨንቆ እየፈለጋት ነው። ሁሉም ቦታ እየሮጠ ይፈልጋትና ያገኛታል። ራሷን ስታ ስለነበር አቅፎ ይወስዳታል። ስታጠና ስላመሸች እንቅልፍ ነበር ይወስዳት። ስትነቃ የፈተናዋ ሰዓት ትዝ ብሏት ደንግጣ ትነሳለች። ግን ሰዓቱ እንዳለፈ ይገባታል። ዜም መታ ንዴቴን መቆጣጠር አቅቶኝ ነው ይቅርታ ትላታለች። እየወቀሰቻት እያለ ሉም ተናዶ ሲናገራት ልታስረዳው ብላ እጁን ስትነካው ይታመማል። ዚያ ድንገት ሌላ ሰው ከነካው ስለሚታመም ብላ መድኃኒቱን ይዛለት ስለምትንቀሳቀስ እጁ ላይ ተረግለታለች። የሉ ቤት ውስጥም ከእናቱ ጋር እየተቀራረቡ ነው። እናቱ ስታጠና ስላየቻት ሾርባ ሰርታ ትሰጣታለች። ማንም እንደዚህ አድርጎላ ስለማያውቅ ደስ ይላታል። ከዛ ለራሷ ሉን ከህመሙ እንዲድን እንደምትረዳው ትፎክራለች።
በማግስቱ ትምህርት ቤት የፈተና ውጤታቸው ይለቀቃል። ተማሪዎቹም ፈተናው እኮ ያመለጠው በዚያ ምክንያት ነው እያሉ ሲያወሩት ሰማቸውና ይቅርታ ያስተጠይቀው ምንም አልተናደደባትም ነበር። አስተማሪያቸው ሶስቱንም ፈተና ስላልተፈተኑ ቢሮ ጠርታ ታናግራቸዋለች። ዜም መታ በእሷ ምክንያት እንደሆነ አስተማሪያን ታስረዳትና በቀጣይ በሜካፕ እንዲፈተኑ ይፈቀድላቸዋል። ወደ ክላሳቸው ከተመለሱ በኋላ አሁንም ለፈተና እንዲያግዛት ብሎ የራሱን መጽሐፍ ይሰጣታል። እንደተለመደው ግን አሁንም አልገባ ይላትና እሱ ጋር ሄዳ እንዲያግዛት ትጠይቀዋለች። በማግስቱም ላይብራሪ ውስጥ እያስረዳት እያለ ሳያያት እጁን ልትነካው ስትሞክር አርፈሽ ጥያቄው ላይ ተኩሪና ያልገባሽ ነገር ካለ ጠይቂኝ። አጅር ዚያ ደግሞ ሮጣ ትታው ትወጣለች። ከዛ ጓደኛውን አግኝታው የማጥኛ ጥያቄዎቹን ትሰጠውና እንዴት ነው ግን ሰው የሚቀረበው ሉን ወደሽዋል እንዴ ይላትና ምክሮች ይሰጣታል። ከዛ ደግሞ ወጥታ ሉንን ስትፈልገው ታጣዋለች። ጣራ ላይ ስትወጣ ብታገኘውም አሁንም ተኮሳትሮ ትቷት ይሄዳል። በቀጣይ ካፌ ውስጥ ከጓደኛው ጋር እያወራች ሲያት በመቀራረባቸው ይናደድና ትቷቸው ይመለሳል። ማታ ቤታቸው ውስጥ መጽሐፍ እያነበበ ስታየው ጓደኛዋ እንደመከራት ልትቀርበው አስባ ከኋላው እንዳለች ቀድሞ ያያታል። ከጂን ትወዳለች የሚባል ነገር ስለሰማ ተናደህብኛል እንዴ? አታስብ፣ እንደሚያምህ አውቃለሁ። በትሉ እንዲሻል አደርጋለሁ። ካሳሰበህ ደግሞ አብራራልሃለሁ ብላ እጁን ለመያዝ ስትሞክር ትቷት ይሄዳል። በማግስቱ ፈተናቸውን ተፈትነው ሲወጡ ዚያ ተስፋ ባለመቁረጥ ወረቀት በእጇ ይዛ የሉ ጭንቅላት ላይ ልታደርግበት ስትሞክር ከዛ ለማንሳት ብላ ልትነካው እንደሆነ ገብቶት ፈገግ ብሎ ይሄዳል። እጁን መንካት የፈለገችው ዶክተሯ ለህመሙ ማገገም ይረዳዋል ስላለቻት ነበር። የሉ እናት ለዚያ ፈተናውን ስላለፈች የታብሌት ስጦታ ትሰጣታለች። ዚያም ተገርማ ስትከፍተው ዋልፔፐሩ የእሷና የሉ ፎቶ ነበር። በማግስቱ ወደ ክላስ ሲሄዱ አሁንም ከኋላው ሆና እጁ ልትነካው ትሞክራለች። ሉ ይገባውና ርቀትሽን ጠብቂ። ብቻውን የማትተው ዚያ ግን ከክፍል ወጥቶ ስልክ ሲያወራም ተከትላ ወጥታ ከቤተሰቦቹ የሆነ ነገር እየደበቀ እንደሆነ ትሰማዋለች። ለምንድን ነው ሁሌም ራስን የምታረቀው ብላ ስትጠይቀው ምንም እንዳልመሰለው ያስመስላል። እሷ ግን እንደ ከፋው ስለገባት እሱን ፈታ እንዲል ለማድረግ ትሞክራለች። ክላስ ውስጥ ደግሞ የዚያ ጓደኛ ሳያስበው ታብሌቷን ይጥለውና አንስቶ ሲያየው የሁለቱ ፎቶ ዋልፔፐር ሆኖ ያየዋል። ከዛ ወዲያው ሊደብቅላት ቢሞክርም ሙሉ የክላስ ልጆች ያዩታል። ትምህርት ቤታቸው ውስጥም ዚያ ከሉ ጋር እንደምትኖር ይወራል። ጓደኛዋ በሱ ምክንያት ፎቶው ስለታየ ይቅርታ ሲላት ችግር እንደሌለው ትነግረዋለች። ምክንያቱም እሷን ያስፈራት ሉ ሲያየው ምን እንደሚል ነበር። ሉ ደግሞ ወደ ክፍሉ ሲገባ የክላስ ተማሪዎች ከእሷ ጋር ስላለው ግንኙነት እያወሩ እንደሆነ ሰምተው ከዚያ ጋር ምንም ግንኙነት ሊኖረን አይችልም፣ ከእሷ ጋር ልሆን አልችልም። ዜን ደግሞ ሆን ብላ ነው ፎቶዎቹን ዋልፔፐር ያደረገችው ብላ ስታቀሳስራት ሉ ስላልተከራከረላት እየሮጠች ወጥታ ትሄዳለች። ቢሆንም ግን ማታ ላይ ዋልፔፐሩን እስካሁን ስላልቀየርኩት ይቅርታ አድርግልኝ፣ አንቺ ለቤተሰቦቼ ነው የምትሰሪው፣ ስለዚህ የኔ ጉዳይ ውስጥ ጥልቅ አትበይ ብሎ ይናገራታል። በነጋታው ትምህርት ቤት ጓደኛዋን አግኝታው እያወራት እያለ እሷ ስለሉ ነበር የምታስበው። ጓደኛዋም ቢሆን ስለሚወዳት ዜንን ነበር የሚያስበው። ታውቂያለሽ፣ ምንም ነገር ሲፈጠር ስለ ዜን ነው የማስበው፣ ለረጅም ጊዜ እወዳት ነበር ብሎ ሁሉንም ይነግራታል። ዚያ ብቻው እንደተቀመጠችም ዜን መታ ባገኘት አጋጣሚ ሁሉ ከሉ ጋር ሆናለሁ እያለቻት ታበሽቃታለች። በጸባቸው መሃል የዚያ እጅ ላይ ሻይ ስለተደፋና ሉም በቦታው ላይ ስለነበር እጇን ይዞ ወደ ክፍል ይወስዳታል። ለተጎዳውም እጇ መድኃኒት ያደርግላታል። ሳይታሰብ ለካ የክፍል ተማሪዎች እያዩቸው ስለነበር አፍረው ይቀመጣሉ። አሁን ላይ እሱ አላርጁ እንዲተው ብሎ በፈቃደኝነት እጇን ይዞ ለመቆየት ይስማማና ልክ ደቂቃው ሲያበቃ እጁን ሊያስለቅቃት ሲሞክር እሱ ላይ ትወድቅበታለች። እናቱም ማየታቸው ፈገግ ትላለች። ተያይዞ የሚቆይበትን ደቂቃም ከፍ ታደርገዋለች። በቀጣይ ቀን በሚኒ ሚዲያ በኩል ስታልፍ እዚህ መስራት ከእሱ ጋር የበለጠ እንደሚያቀራርባት አስባ በሚኒ ሚዲያው በሚሰራው ድራማ ላይ ለመሳተፍ ለመወዳደር ታስብና ሉን ስታገኘው ለድራማው ሴት ተዋናይ እንዲሆን መወዳደር እፈልጋለሁ፣ አብረን እንስራ። እሱ ግን ፈቃደኛ አልሆነላትም። የወንድ አክተሩ ሲሆኑ የመስራት ፍላጎት ባይኖረውም እሷ መስራት ስለፈለገችው ድራማ ማወቅ ይፈልግና ጓደኛዋን ይጠይቀዋል። አረ
እኔና ዜናን እኮ ለድራማው የተመረጥነውና የምንተውነው ብሎ ይነግረዋል። በሌላ በኩል ዚያ ለትወናው ስላልተሳተፈች እየተነጫነጨች እያለ እሱ ይመጣና የምትስለውን ስዕል አይቶ በስርዓት እየሳልሽ አይደለም ላግዝሽ፣ አብሯት መሳል ይጀምራል። በሌላ በኩል ዜን ለድራማው ዳንስ የተለማመደች ነው። ቼን እያያት ስለሚወዳት ፈዞ ይቀራል። ከዛ ግሉ ዚያንን ሊያግዛት እንደሄደ ሲነግራት በጣም ተናዳ እነሱን ለመፈለግ ጥላው ትሄዳለች። ዚያ ደግሞ ስዕሉን ሰርታ ጨርሳ ስትነሳ አንሸራቶት ልትወድቅ ስትል ልብሱን ይዛው ይተያያሉ። የሳሉት ስዕል ቢበላሽም እሱ ደስ ብሎት ይስቃል። ከዛ አውቆ አፍንጫሽ ጋር የሆነ ነገር አለብሽ ብሎ ቀለም ያስነካታል። እሷም አውቆ እንደሆነ ስለገባት አፍንጫውን ቀለም ታስነካውና ትሮጣለች። እሱም ተከትሎ እያባረራት ይዛታል። አሁን ይቅርታ ጠይቅኝ እያላት እያለ ዜን መታ እንደዛ ሆኖ ስታያቸው ንዴቷን መቆጣጠር ያቅታትና ልትመታት ስትሄድ ወድቃ እግሯን ወለም ይላታል። ተንኮል ስታስብ መውደቋ ሳይበቃ እግሯ ስለተጎዳባት ለድራማው መተወን አትችልም። ስለዚህ ለድራማው አዲስ ዋና ካራክተር ሌላ የሚሰራ ሰው መምረጥ ስለነበረባቸው ዚያ መስራት እንደምትፈልግ ጄና አስታውሶ የዜንን ቦታ እንድትተካ ይነግራታል። አብረውም ዳንሱን መለማመድ ስትጀምር ሉ ተቀራርበው ሲያያቸው የሚያነበው መጽሐፍ ላይ ትኩረት ማድረግ ይቅተዋል። ከክፍሉ ወጥቶ ሲሄድ ጭራሽ ተከትለው መታ ድራማው ላይ ልትሳተፍ በመሆኑ ደስ እንዳላት ትነግረውና የበለጠ ይናደዳል። እቤት ከገባ በኋላ የማጥኛ ክፍል ውስጥ ሆኖ ልትንከባከበው ስላልመጣች ወደ ውጪ ሲወጣ የውሃ ገንዳው አጠገብ ዳንሱን እየተለማመደች ስለነበር ከሩቅ ሆኖ ያያታል። ከዛ ስራውን መስራት እንዳለባት ሲያስታውሳት እየሮጠች ወደ እሱ ስትመጣ ዳንሱን በ10 ደቂቃ ውስጥ አለማመድሻለሁ እያለማመዳትም ርቀቱ ስላልተመቻት እግሩ ላይ ወጥታ እየተለማመደች እያለ እናቱ ታያቸውና ለልጇ በጣም ደስ ብሏት ፎቶ ታነሳቸዋለች። በቀጣይ ቀን ጠዋት ዳንሱን ስላለማመድከኝ አመሰግናለሁ፣ ዝግጅቱን መተህ እንደምታይ ተስፋ አድርጋለሁ። እሱ ግን ፍላጎት አልነበረውም። እሷም ተስፋ ቆርጣ ትሄዳለች። ቢሆንም ግን የዝግጅቱ ቀን ላይ ቀደም ብሎ መጥቶ እንዳትለየው በማስክ ተሸፍኖ በጊዜ የመጣው እሱ ነበር። ከመድረኩ ጀርባ የድራማው ክፍል ተቀይሮ ስለነበር የዋና ተዋናዩ የጄል ልብስ ጠፍቶበት መጀመሪያ ዚያ ወደ መድረኩ ትሄዳለች። ሲንደሬላም እዛው ሆና ብዙ ጠብቃለች። ነገር ግን ልዑሉ አልመጣም። የክፍሉ ልጆች ስለ እሷ ሲያወሩባትና ሲቀልዱ ሉ መድረክ ላይ ለመውጣት ወስኖ ወደ መድረኩ ይሄዳል። ከዛ ግን ከጀርባው የነበረው መብራት የእውነት ለሲንደሬላ የመጣው ልዑል እንዲመስል አድርጎታል። እጃቸውን ተያይዘውም የሚያምር ዳንስ በሁሉም ፊት ይደንሳሉ። ታዲያ ዜን የተፈጠረውን ስለሰማች በቀጥታ ስትጠይቀው እኔን መንካት አትችይም ነበር ያላት። ያው ከነካቸው ያማዋል። ዜን በጣም ተናዳለች። ምክንያቱም ዚያ ብቻ ናት እሱን መንካት የምትችለው፣ እሱ አትችልም። ምስኪኑ አፍቃሪያችን ግን የተጎዳው እግሯን በፋሻ እየተቀለለላት ነው። በንዴት ሆና የምታወራውን እሱ በትዕግስት ይሰማታል። አንድ ሰው ስላልወደደሽ አትዘኝ፣ ብቁ ስላልሆንሽ አይደለም። ኬክ መጋገሪያው ቦታውም ሄዳ አንተ የምትወደው ሰው መልሶ ሳይወድህ ሲቀር ምንድነው የምታደርገው? ዝም ብዬ እመለከታቸዋለሁ። ፊታቸው ላይ ያለውን እንቅስቃሴ አስተውላለሁ። ያንን ሰው መጉዳት እፈራለሁ። ስለዚህ የሚወዱትን ኬክ እየሰራው ሰጣቸዋለሁ ብሎ ይመልስላታል። እሷም በንግግሩ ተነክታለች። እንደሚወዳትም ታውቃለች፣ ግን ምላሽ አልሰጠችውም ነበር። በቀጣይ ቀን ጠዋት እነሉ ቁርስ እየበሉ እያለ እናቱ በዳንሳቸው እንደተዝናናች ስትነግራቸው እየቀለዱባት ስለነበረ ነው የረዳኋት ብሏቸው ተነስቶ ይሄዳል። እንደደበረው ዚያ ስለገባት እኔና እሱ እንደ አንድ ቡድን ጥሩ ስራን የሰራ ነው። በተጨማሪም ህመሙን መንከባከብ ፈልጋለሁ፣ ሌላ ተጨማሪ ነገር የለንም ብላ እሷም ተነስታ ትሄዳለች። እሱ በክፍል ውስጥ ሆኖ ዲያሪዋን በአጋጣሚ አግኝቶት እያነበበ የሳለችውንም ስዕል አይቶ ፈገግ እያለ ነው። አንድ ቀን መሄድ የምትፈልግበትን ቦታ የጻፈችውንም ያነባል። እሷ ደግሞ ለራሷ ስለሉ አብዝተሽ ማሰብሽን ታይ ትላለች። ከዛም ስልክ ተደውሎላት ስታነሳው ቼን የኬክ መጋገሪያ ቦታ መታ እንድታግዘው ይጠይቃትና ወደዛው ትሄዳለች። ለምንድን ነው ይህ ሁሉ ኬክ የተዘጋጀው ስትለው ፈገግ በማለቱ ዜን መታ እንደነበረ ትጠራጠራለች። አንተ ንገረኝ እንጂ ይሄ ነገር ምንድን ነው? ደብቀኸኝ ነው? ውጭ ላይ ደግሞ ሉ እንዳጋጣሚ ውስጥ ከቼን ጋር ስትቀላለድ አይቶ ሲለቀና በማጉሊያ መነጽር ያያቸዋል። ወደ ውስጥ የሚገባና ዲያሪዋን እያሳያት ካፕኬክ ስሪልኝና ዲያሪሽን እሰጥሻለሁ። የእናቱ ረዳት ከውጭ ሆኖ እያንዳንዱ ነገር እያየ ለእናትየው ሲነግራት በቃ ልጄ የሚወዳትን ልጅ አገኘ፣
ለዛ ነው የሚከተላት። ዚያ ኬኩን ሰርታለት እየፈለገችው ስታጣው ከኋላዋ መጥቶ ዞር ስትል ይጋጫሉ። የልቡ ምት ይሰማት ነበር። ዲያሪሽን ስላነበብኩት ይቅርታ፣ መሄድ ወደምትፈልጊበት ቦታ ወስድሻለሁ። ዲያሪው ላይ ወደ ጻፈችው ቦታም ሊወስዳት ነው። እሷን ለመቅረብ ሰበብ ፈልጎም ይመስላል። ግን ድንገት ብዙ ኬክ ስለበላች ሆዷን ያማትና እንድታርፍ ብሎ ወደ ሆቴል ይወስዳታል። አንድ ክፍል ብቻ ነው ያለው። ሶፋ ላይ ተኛለሁ ብላም ግንባሯ ላይም በረድ ያደርግላታል። ስላሰበላት ልቧን በፍጥነት ነበር የሚመታው። ሌሊት ላይ ሶፋዋ ልመች ብሏት 10 ስትነሳ እንዳትረብሸው ብሎ እዚህ መተሽ ተኚ፣ እሺ አልረብሽህም። ተጠቅልላ ብትተኛም በእንቅልፍ ልቧ ትነሳለች። ጭራሽ አላስተኛ ብላ ስትበጠብጠው ይነጋል። ትንሽዬ ልጅ ልትረዳው ስትመጣ በህልሙ እያየ ነበር። በጠዋትም ስለረበሸችው ይቅርታ ትለዋለች። ከዛም ወጥተው የባህሩ ዳርቻ ላይ በመሄድ የሚቆዩበትን አስተካክለው ዞር ዞር ሲሉ እየቀለደችበት እያባረራት ይጫወታሉ። በድንጋዮች ላይ ስትራመድ እንዳትወድቅ እጆቿን ይዞ ያግዛታል። ፎቶ መነሳት ስትፈልግም እያነሳት አንድ ላይ እየተነሱ ጊዜ እያሳለፉ ያለ ከርቀት የሆነች ልጅ ወደ ውሃው ልትገባ ስትል ዚያ አይታት እየሮጠች ሄዳ ስትይዛት ልጅቷ ዜን ነበረች። ወደ ውሃው ሄደችውም ለመዝናናት አስባ ብቻ እንደነበር ታስረዳቸዋለች። ወዲያውም ቼን እቃዎቹን ይዞ ይቀላቀላቸዋል። ማታ ላይ እነዚያ ወደ መጸዳጃ ቤት ሲሄዱ እነ ሉና ቼን ማውራት ይጀምራሉ። ቼን ለምትወደው ሰው ምንድነው የሚደረገው? ሉ ደግሞ ባክህ እኔ ዚያን ወዳታለሁ ብሎ ሲያወራ የሆነ ሰው ስትወድ ግን መንከባከብ አለብህ እያለው ይወያያሉ። ዜን የቼን ደግነት ቢታያትም የምትወደው ሉን በአንዴ ለመርሳትና ወደ ቼን ለመሄድ ለሷ ቀላል አይደለም። በነጋታው ሌላ የመዝናኛ ቦታ ለመሄድ ምርጫ ሲመርጡ ሉ የመረጠው ዚያ መሄድ ወደምትፈልግበት ቦታ ነበርና ወደ ፓርክ ሄደው ይዝናናሉ። በዚህ መሃል ግን የሉ አለርጂ ትቶታል። በሌላ በኩል ከሌላ ሀገር የሆነች ልጅ ወደ እነ ሉ ቤት መጥታለች። በቤተሰቦቻቸው እንዲጋቡ ተብሎ ቀን የተቆረጠላቸው እጮኛው ነበረች። ከቀናት መዝናናት በኋላም እነ ሉ ወደ ከተማ ተመልሰዋል። ስለተሻለህ እንኳን ደስ ያለህ፣ አስፈላጊ ሰው ላገኝ እርቅ ሄዳለሁ። እንደዚህ ሲል ግን ከእጮኛው ጋር ሊገናኝ እንደሆነ ጠርጥራለች። በሌላ በኩል ቼን የሚወዳት ሴት አትፈልገኝም ሉን የምትወደው ብሎ ቢደብረውም ዜን አሁን ግን እኔ አንተን የምወደው ብለው ደስ ይለዋል። ፍቅረኛሞችም ሆነዋል። የሉ እናት ልጇ ስለተሻለው በጣም ደስ ብሏት ታቅፈዋለች። ልደቱም እየደረሰ ስለነበር ፕሮግራም እየተዘጋጀ ነው። ዚያም ምን ስጦታ ልስጠው ብላ እያሰበች ነው። እሱም ደግሞ በበኩሉ እንዴት የፍቅር ጥያቄ እንደሚጠየቅ ግራ ሲገባው ቼንን ሊያማክረው ሲወጣ እጮኛው የተባለችውን ሴት ቢያያትም አላወቃትም ነበርና ጥሏት ወደ ቼን ይሄዳል። ዚያንን እንደምወዳት ልነግራት አስቤያለሁ፣ እንዴት ይሻላል? በልደቱ ቀን ሊጠይቃት ከቼን ጋር እቅድ ያወጣሉ። ዚያም ለልደቱ ስጦታ አዘጋጅታለች። የሚወደው ቀይ ቀሚስ ስለሆነ እሱን ልበሺ ብላ ዜን እየመከረቻት ነው። ግን ልብሱን ከየት ላምጣ ብላ ስትጨነቅ እናቱ ቀሚሱን ሰጣትና ለብሳ ወደ ፕሮግራሙ ትሄዳለች። እሱም ሳያት ደስ ቢለውም የፍቅር ጥያቄ ሊጠይቃት ስለሆነ ፈርቷል። መድረኩ ላይ ወጥቶ ሁላችሁም ስለመጣችሁ አመሰግናለሁ፣ ግን አንድ አስፈላጊ ነገር መናገር እፈልጋለሁ ሲል ሳይናገር ዚያ በአካባቢው እንደሌለች ያህል አባቱም ወደ መድረክ ወጥቶ ከእጮኛው ጋር ሊጋባ ነው ብሎ ይናገራል። አስቀድሞም ለዚያን ልጄ ሊያገባ ነው፣ ስለዚህ አለመግባባት እንዳይፈጠር ስላላት ነበር ትታው ሄደችው። ልጅቷም ሉ የያዘው አበባ ለእሷ ስለምስላት ትቀበለዋለች። እሱም ነገሩ ይገባውና እየሮጠ ወደዚያ ሲሄድ እሷ ቀድማ ልብሱን አስቀምጣ እቃዋን በመያዝ ወጥታ ሄዳለች። እየፈለጋት እንደሆነ አባቱ ሳይ እንደዚህ አታድርግ ራስ ወዳድ አትሁን ሲለው ለስራ ሲል እንዲያገባ እንዳያስገድደው እየተናገረው ያለ እናቱ በመሃል ገብታ የዚያ እናት ለሕክምና ሆስፒታል እንደገባች ትነግረዋለች። ወዲያው ዚያን ለማግኘት ወደ ሆስፒታል ቢሄድም ሳይተያዩ ይተላለፋሉ። ወደ ትምህርት ቤት ቢሄድም ደግሞ ሊያገኘት ስላልቻለ ቁጭ ብሎ ስላሳለፉት ጊዜ እያስታወሰ ነው። ከዛ ግን የዚያንን ቤት አድራሻ ቼን ደውሎ ሲነግረው ቤቱ ሄዶ ያንኳኳል። ዚያም ከፍታ ስታዩ ይገርማታል። እናቷንም ያያትና መኪናዬ ተበላሽቶብኝ ነው አሳድሩኝ ይላትና እናቷ ታስገባዋለች።
በነጋታውም እናትየው ቆንጆና ጎበዝ ነህ፣ እንደው ሴቶች ያስቸግርኋል፣ ፍቅረኛ ሳለህ? አይ በጭራሽ የለኝም። እራት በልተህ ትሄዳለህ፣ ዚያ እራት ታዘጋጃለሽ። ከዚያ ጋርም እቃ ለመገዛዛት ሲወጡ አንድ ቤት አይቶ ወደ ውስጥ ይገባል። ልጅ ሆኖ ታግቶ ያሳለፈው ትዝ ይለዋል። ትንሽዬ ልጅ ስትረዳው ያስታውስና እሷም አሁን አጠገቡ ያለችው ዚያ መሆኗ ይገባዋል። እሷም ትንሽ ልጅ ረድታ እንደምታውቅ ትነግረውና ሲወጡ ያኔ ረድተሽኛል፣ ግን ማንም በሌለበት ጥለሽኝ ሄድሽ። ውሃ ጠማህ ብዬ ላመጣ ሄጄ ነበር፣ ስመለስ ግን የለህም። አባቴ ነበር የወሰደኝ። ትንሽዬ ልጅ ናት የረዳችኝ ስል ማንም አያምነኝም ነበር። ከእናትየው ጋርም ሲያወሩ ያኔ በጊዜው ያገተችው ሴት ጓደኛው እንደነበረችና የአባቱ ፋብሪካ እየሰሩ ደሞዝ መከልከላቸውንም ከዛም ፋብሪካው መዘጋቱንም ትነግረዋለች። ይህንን ስራ የሰሩት ግን የእጮኛው ቤተሰቦች እንደሆኑም ይረዳል። በሌላ በኩል የሉ እጮኛ በተቀመጠችበት እናቱ ፎቶ ላሳይሽ ትላትና መጀመሪያ የሉን የብቻውን ፎቶ ካሳየቻት በኋላ ከዚያ ጋር የተነሱትን ፎቶ እንዳለ እያሳየቻት ልጄ ዚያንን ብቻ ነው የሚቀርባት። ወዲያውኑ ሲመጣ እጮኛው በቅርቡ ቀለበት እናስራለን፣ ቀለበት ብሎ ነገር የለም ተሰርዟል፣ አብሬት የምኖረውን እኔ ራሴ ነኝ የምመርጠው። እናቱ ምርጫህን አከብራለሁ ብላ ስትደግፈው ልጅቷ ተናዳ ትሄዳለች። አባቱ ደግሞ እሷን ማግባት አለብህ ብሎ ሲናገረው ታግቶ የነበረበት ጊዜ አግባብ ያልሆነ ነገር ሲሰሩ እንደነበረ ሲያስረዳው ማስረጃ ካመጣህ ሰርጉን እሰርዘዋለሁ ብሎ ይስማማሉ። ከዚያ ጋር ሆኖ ማስረጃ ያሰባስብና ማስረጃዎቹን ዚያ ይዛ ስትሄድ እጮኛው ፊት ለፊቷ መታ ስታዋራት ሉሚ ይመጣና እኔ ከሷ በምን ተለይቼ ነው እሷን የመረጥከው? እንደዚህ አትሁኚ። ምንም ያህል ሰው ፊቴ ቢሰለፍ እኔ የምመርጠው እሷን ብቻ ነው። ለአባቱም ማስረጃውን እየሰጠው የእጮኛው ቤተሰቦች የሰራተኞችን ደሞዝ ይወስዱ ስለነበረ ስራውን ያጣችዋም ሴት አይምሮ አንስታ እኔን አገተችኝ፣ ከዛም የአይምሮ ሆስፒታል ከገባች በኋላ ጠፍታለች ብሎ ያስረዳዋል። ያኔ ታግቼ ያስመለጠችኝና የረዳችኝም ሴት ዚያ ነበረች ሲለው አባቱ ሁሉንም ነገር ሰምቶ ሰርጉን በመሰረዝ ብቻ ሳይሆን ለፍርድ ለማቅረብም ይወስናል። ዚያንንም ይቅርታ አስጠይቃት፣ እኔን ይቅርታ ትጠይቅ፣ ደሞዝ ተከልክለው ቤተሰብ ለማስተዳደር ሲሰቃዩ የነበሩትን ሰራተኞችን ጠይቅ ትለዋለች። በዛ ጊዜ ለተጎዱት ቤተሰቦች ካሳ አደርጋለሁ። እናቱም ልጇን ለሁለተኛ ጊዜ ስለረዳችው ዚያንን አመስግናት ልትሄድ ስትል እሱ ያስቆማትና አሞኛል እዚህ ቆይ ይላታል። ውጭ ላይ አንድ ላይ ተቀምጠው ያወራሉ። ከዛ ጊዜ በኋላ ዚያንን ይንከባከቧታል። ከእናቱ ጋርም ስለምትቀራረብ ሉ ከአባቱ ጋር ቁጭ ብሎ ሁለታችንንም ተውን አይደል? ይኸው ሚስቴ ዚያንን ስታገኝ ችላለችኝ። አረ ዚያንም ለእኔ ጊዜ የላትም ባክህ እየተባባሉ ይወያያሉ። ከዛ ሉ እናቱን አባዬ አመመው መሰል ብሎ ወደ ባሏ ስትሄድ ከዚያ ጋር ብቻቸውን ይሆናሉ። አባት ምን ሆነ? ከአንቺ ጋር ስለምትውል ችላ ብላው ነው። ለእናት ያለው ፍቅር ነው ያመመው። ቤተሰብህን ላለማሳፈር ብዙ መማር አለብኝ። አትጨናነቂ፣ ጥሩ ሰው ነሽ። በዛ ሰዓት እጮኛው ለመሰናበት መታ ዚያንንም ይቅርታ ጠይቃት የደስታ ህይወት ተመኝታላቸው ትሄዳለች። የባህር ዳርቻ ላይ ከዜን ጋር ተቀምጣ ያለ ዜን ከቺን ጋር ልትጋባ እንደሆነ ስትነግራት እህ የኔውማ እንደሚወደኝ እንኳን መች በስነ ስርዓት ነገረኝ ስትል ምልክቶችን አሳየዋ ትላታለች። ከዛ በኋላ ሉንን ስታገኘው እንዲገባው ብላ የዜንን የሙሽራ ቀሚስ ታሳየዋለች። ዜንን ብትሆን የሙሽራ ቀሚሱን እያሳየችው አንድ ላይ ባሉ በሚዋደዱ ሰዎች መሃል ሰርግና ጋብቻ አስፈላጊ ነው ብትለውም ሊገባው ስላልቻለ ዚያን ተናዳ ጥላው ስትሄድ ዜንም ስትከተላት ቼን ባሉ ተገርሞ ጥሎት ይሄዳል። ወደ ቤት ስትመለስ ግን ተዘጋጅቶ ሰርፕራይዝ ያደርጋታል። ወደ እሱ ስትሄድ ለመጀመሪያ ጊዜ ሳገኝሽ አንድ ላይ እንደምንሆን ታውቆኝ ነበር። ሁሌም ከአንቺ ጋር ነው መሆን የምፈልገው። ከልቤ እወድሻለሁ፣ ታገቢኛለሽ? ቀለበቱን እጇ ላይ ያደርገዋል። ይህንን ሁሌም እጠብቅ ነበር። ሁሌም አንድ ላይ እንሆን፣ አብረን እናርጅ ስትለው ፊልሙ እንደዚህ ይጠናቀቃል። ፊልሙን ከወደዳችሁት ላይክ አድርጉ። ቤተሰብ ያልሆናችሁም ሰብስክራይብ በማድረግ በሌላ ቆንጆ ፊልም እንገናኝ።